በትናንትናው ዕለት እንደተለመደው ማስተር አብነትና ኢትዮጵያውያን ሌላ ታሪክን ሰርተዋል። እስቲ ሁላችሁም እንደዚህ አይነት መልካም ልቦችን ልናጠነክራቸው ስለሚገባም ማስተር አብነትን እናመሰግናለን እያላችሁ ኮመንት ላይ አመስግኑትም። በትናንትናው ዕለትም እንደምትመለከቷት እኚህ እናትም በኩላሊት ህመም በከፍተኛ ሁኔታ ሲቸገሩ ነበረም። ከ4 ሚሊዮን ብር በላይም አሰባስቦላቸው ሕክምናቸውን እንዲያደርጉ እያደረገ ይገኛል። ባለፉት 15 ቀናት ብቻ በርካታ ታማሚዎችንም ማስተር አብነት አንድም ቀን ሳይተኛም ከፍተኛ ጥረት አድርጎ እርዳታዎች እንዲሰበሰቡ አድርጎ ለበርካቶች ህይወት መቀጠል ምክንያት ሆኗል። በድጋሚ ማስተር አብነትን እኔም ማመስገን እፈልጋለሁ። ታዲያ ማስተር አብነት ይሄንን በጎ ስራውን እንዲያስቀጥልም ታምሪን ሞተርስ እንደሚታወቀው ቻሌንጅ እንደሰጠው ይታወቃል። ይሄንን ቻሌንጅ ግን ብዙዎቻችሁ እየተቀላቀላችሁ አይደለም። ስለዚህ ሜንሽን በማደርገው እዚህ በታች ባለው የታምሪን አካውንት ማለት ነው እየገባችሁ ፎሎ አድርጋችሁ 500,000 አድርሳችሁት ማስተር አብነትንም እንዲሁም ደግሞ እንደዚህ የመልካም ስራ የሚሰሩ ሰዎችንም እንድታበረታቱ በዚሁ አጋጣሚ ጠይቃችኋለሁ። 1 ደቂቃ ብቻ ወስዳችሁ ሜንሽን ያደረኩትን አካውንት ገብታችሁ ፎሎ አድርጉ። መልካም ቀን።